ኦኬ ሃይ ጋይስ እንዴት ናችሁ? ዛሬ ደግሞ ያው ታይትሉ ላይ እንዳያችሁት የአዳማው አስቱ ሚድ ኤግዛም ነው የምንሰራው ማለት ነው። እኔ እዚህ ጋር ያገኘሁት ሚድ ነው እየሰራሁላችሁ ያሉት። እስካሁን ያገኘሁት የአዲስ አበባና የአዳማን ነው። የጅማ ያለ ይመስለኝ ነበረ አጣሁት። እዚህ ጋር ዩቲዩብ ላይ አግኝቼ የሰራሁት ሰራኋቸው ነው። ካልሰራኋቸው ደግሞ እንዳልኳችሁ ቴሌግራም ፕራይቬት ግሩፕ ይኖራል ብያችሁ የለ እዛ ላይ የፈለጋችሁት ፐርሰናል አሲስታንት ለማግኘት እያንዳንዱ ኮርስ ላይ ፐርሰናል ኖቶችን ኩዊዞችን ምናምን ለማግኘት ፕራይቬት ግሩፕ ይኖራል ብያቸዋለሁ። እዛ ላኩ ያገኛችሁት ሚድ በሙሉ ላኩና እንዲህ ኦርጋናይዝ በተደረገ መልኩ ሰርቼ ኤክስፕሌን ምናምን አደርግላችኋለሁ ማለት ነው። ሰፖርት ቦት ምናምን ነገር ዲስክሪፕሽን ላይ ያለላችሁ ጀምርና ይሄ የአዳማ የስንተኛ ዓመት የስንተኛ ዓመት እንደሆነ ያሳየን ብቻ ከ30 ሚድ ነው። ያን ያህል የሚከብድ አይመስለኝም፣ ግን እስኪ እናያለን። ዲፋይን ቫሪያብል ዳታ ታይፕ ይሄንን በቃ ደጋግመን በደንብ ኤክስፕሌን አድርገነዋል አይደል? ቫሪያብል ምንድነው፣ ዳታ ታይፕ ምንድነው ምናምን ነገር በደንብ አይተነው ነበር። በቃ ቫሪያብል ፕሌስ ሆልደር ነገር ነው። ዳታ ታይፕ ደግሞ ምን ይሄ ቫሪያብላችሁ ምን እንደሆነ እንትን የምትሉበት ነው። ኢንቲጀር ይሁን ቡሊያን ይሁን ይሄ ሪዘርቭ ስፔስ የሚይዝላችሁ ነው አይደለ? ያ ነገር ያ ስፔስ ደግሞ ምን ያክል ይሁን ምናምን የሚለውን ነገር በዳታ ታይፕ ነው ዲተርማይን የምታደርጉት ነው ሀሳቡ። አሁን ሶፍትዌራችን ጋር እንሂድና ኦኬ እዚህ ሳይሆን ኤክስፖርት አድርጌዋለሁ። እዚህ ጋር ብናይ ቫሪያብል ኢዝ ኔምድ ሚሞሪ ሎኬሽን ዩዝድ ቱ ስቶር ዳታ ዛት ካን ቼንጅ ዱሪንግ ፕሮግራም ኤክስኪዩሽን። ይሄ ደግሞ በቃ አሁን ያልኩት ማለት ነው። ሚሞሪ ሎኬሽን የሆነ ፕሌስ ሆልደር ማለት ነው። ሚሞሪ ሎኬሽን ሆኖ ግን ኔምድ ነው። ስቶር ዳታችሁን ስቶር የሚያደርግላችሁ ነው። ግን ፕሮግራም ኤክስኪዩት ሲደረግ ምናምን ቼንጅ ይደረግ ይችላል። ኢታዝ ኔም ያው አይተናል። ስቶሪ ቫሊዩ ግልጽ ነው። ቫሊዩ ካን ቢ ሞዲፋይድ ኮንስት እስካልሆነ ድረስ ወይ ዲፋይን የተደረገ ነገር ካልሆነ በስተቀር ሞዲፋይ መደረግ ይችላል። ኢትስ ኦብቪየስ አይደለ? ዳታ ታይፕ ስፔሲፋይ ዳታ ታይፕ ታይፕ ኦፍ ዳታ የቫሪያብል ካን ስቶር። ይሄ ደግሞ ግልጽ ነው አይደለ? ምን ያክል ዳታ ወይ ደግሞ ምን አይነት ዳታ ስቶር ያደርግላችሁ ማን ቫሪያብላችሁ የሚለውን ነው የተባባል ነው። እሺ ይኸው ይሄ ነገር በደንብ የተደጋገመ ኮንሰፕት ነው። አሁን በደንብ ኤክስፕሌን አድርጌላችኋለሁ። እሱን ቪዲዮ ካላያችሁ ቀደም ብላችሁ ተመልሳችሁ ፕሌሊስት ውስጥ ግቡና ሄዳችሁ ይዩት። እሺ ኩዌሽን ነምበር 2 which of the following are valid identifiers። ይሄ እቺ እንደውም የሆነ ፓርት ላይ ስለ አይደንቲፋየር ሳወራ ሰርቻታለሁ መሰለኝ አምናችሁ እና እሺ እቺን ጥያቄ ከመስራታችን በፊት ግን አንድ ነገር ሪኩዌስት ላድርግ። አንደኛ እዚህ ድረስ አሁን ቪዲዮቹን አይታችሁ እዚህ ፓርት ድረስ ከደረሳችሁ ቪዲዮ ተመችቷችሁ ነው፣ ኤክስፕሌን ማድረግበት ወይ ተመችቷችሁ ነው፣ ሪዛልት እያያችሁበት ነው የሚሆነው። ሰብስክራይብ አለማድረግ ኢትስ ናት ፌር። ሰብስክራይብ አድርጉ። በጣም የሚጠቅማችሁ ቻናል ነው የሚሆነው ፎር ሹር። አሁን ይሄ እንደዚህ አይነት ሶፍትዌር ወደፊት ወደ የራሳችሁን የራሳችሁን በቃ ኮምፒውተር ሳይንስ ገብታችሁ ኮዲንግ ምናምን ማስተር ማድረግ የምትፈልጉ ከሆነ ወደፊትም በደንብ ክረምት ላይ ምናምን ስፔሻሊ በደንብ የሚጠቅማችሁ ቻናል ስለሆነ ሰብስክራይብ አድርጉ፣ ላይክ አድርጉት። ኮመንት ምናምን ስታደርጉ ዩቲዩብ ሌሎች ተማሪዎችን ፑሽ ያደርጓል፣ እናንተ እንኳን ሼር ባታደርጉ ማለት ነው። በጣም ብዙ ኢፈርት ያሳደርኩበት ኮርስ ስለሆነ ፕሊዝ ይህንን ሪኩዌስት አደርጋችኋለሁ ማለት ነው። እንምጣና ኢቭን ማለት ነው ዲስትራክት እንዳደረጋችሁ ግን ሰምታይምስ ይሄንን ሪከርድ ማድረጊያውን ሳላስጀምር ሪከርድ አድርጌ ከጨረስኩ በኋላ ቪዲዮን ሳየው አፕሊኬሽኑ አልተከፈትኩም፣ ወይ ደግሞ በስልክ ነው ሪከርድ ማድረገው፣ ማይክ የለኝም። በስልኬ ሪከርዱን ሳላስጀምረው ይበላሻል። ከዛ የፒሲው እንትን በጣም ዲስትራክትድ ይሆናል ምናምን ነገር። ብዙ ኢፈርት ያሳደርኩበት ኮንሲደር ዛት። እሺ ሶሪ ጨቀጨቅኳችሁ። ይሄ አሁን ቫሊድ አይደንቲፋየር ምንድን ነው ያልነው? አሁን ለፈንክሽኖች ለቫሪያብሎች አሁን የቫሪያብል ኔም የተባለው እዚች ጋር አሁን ኢንት ብላችሁ ቫሪያብል ኔሙ አይደንቲፋየር ነው የምትጠቀሙት አይደል? ቫሊድ የሆነ ኔም ማለት ነው። በቃ ቫሊድ የሆነ ለፈንክሽንም ይሁን ለቫሪያብሎችም ይሁን አሁን ሜተድ ምናምን አታውቁም አክቹሊ ለነሱ የምንጠቀማቸው ቫሊድ የሆነ ኔም ማለት ነው። አንደኛ ሩል ምንድን ነው? ሩሎቹን አንድ ጊዜ ሰማራይዝ አድርግላችሁ። አንደኛ በቁጥር መጀመር አይችልም። ሁለተኛ የሚያስታውስ ያለባችሁ ከአንደርስኮር ውጪ ሌሎቹን ካራክተሮች አይዝም። እንደዚህ የዶላር ምልክት፣ ሃይፈን፣ ታይምስ ምናምን እነሱን አይዝም። ሶስተኛስ ኪወርዶችን አይዝም። ኪወርዶች ማለት ምንድን ናቸው? እነዚህ እስካሁን ያየናቸው ኢፍ፣ ኤልስ፣
ሉፕ፣ ብሬክ፣ ኮንቲኒው በቃ እነዚህ ሲ ፕላስ ፕላስ ለራሱ ያስቀመጣቸው ሪዘርቭድ ወርዶች ናቸው። ይህንም ማንም አይነካብኝም ብሎ ያስቀመጣቸው ሪዘርቭድ ወርዶች ናቸው ማለት ነው። ክሊር ነው አይደለ? እሺ አሁን አንደኛም ጀምር። ይሄ የማይሆንበት ምክንያት ምንድን ነው? ምንም የማይሆንበት ምክንያት የለም። ኦኬ ከዛ ነው እንዲህ እያሰራችሁ ያለው። እሺ ችግር የለውም። ይሄ ይሆናል አይሆንም? ምንም የማይሆንበት ምክንያት የለም። ምክንያቱም እንዳለ ሩሎቹን አሟልቷል። እዚህ ጋር እንደምታዩት ቫሊድ ነው። ከዚህ ዩኒፎርም ችግር አለው። ዩዝ ሌተርስ ነምበርስ አንደርስኮርስ። ስለዚህ ቫሊድ ነው። ይሄስ ምንም ቫሊድ የማይሆንበት ምክንያት የለም። ይሄ ግን ኢንቫሊድ ነው። ለምን? ሃይፈን መጠቀም አይችልም። ይቺን አንደርስኮር ብናረጋት ግን ቫሊድ ይሆናል። ቫሊድ ይሆናል አይደለ? እሺ ይሄኛውስ? ይሄም ኢንቫሊድ ነው። ለምን? ይቺን ሃይፈን ላድርግላችሁ ሴቭ ሳረግ እንዳልሳሳት ስለምልክላችሁ። እሺ ይሄስ ቫሊድ ነው ኢንቫሊድ? በጣም እዚህ ጋር አለ ለነገሩ መልሱ። ብቻ ኢንቫሊድ ነው። ዶላር ምልክት አይጠቀምም። ካራክተሮችን መጠቀም አይችልብናል። ይሄስ ኢንቫሊድ፣ ምክንያቱም በቁጥር ጀመረ። ይሄስ አሁን ያኔም ይችን ጥያቄ ይችኛዋን ፓርት ስራት አይደንቲፋየር ሳስረዳችሁ በደንብ አብራርቸው ነበር። ኪወርዶችን ይጠቀሙና ይችኛውን ለመሸወር ነው። ሁሉም ኪወርድ እንደዚህ ኢፍ፣ ኤልስ፣ ሉፕ፣ ዲፎልት ምናምን፣ ኮንስት፣ ዲፋይን እንዳለ ሪዘርቭድ የተደረጉት ኪወርዶች በስሞል ነው የሚጀምሩት። በስሞል ኬዝ ናቸው። እንደዚህ ቢሆን አይቻልም። አይደንቲፋየር መሆን አይችልም። ሪዘርቭድ ኪወርድ ስለሆነ ማለት ነው። እሺ ይሄ ምንም አይሆን ምክንያት የለም። ላርጅ ሆነ ምን ሆነ ብቻ ሩሉን እስከሟላ ድረስ አሟላ ነው በቃ አለቀ። ይህም ሩሉን ያሟላል። ስለዚህ ትክክል ነው። እሺ ኔክስት ፓርት ጋር እንሂድ እስኪ። ዲስክራይብ ስቴፕስ ኦፍ ክሬቲንግ ኤ ሲ ፕላስ ፕላስ ፕሮግራም ኮምፓይሌሽን ፕሮሰስ። አክቹሊ ይሄ አሁን አስተማሪው ስፔሲፋይ አድርጎ ምናምን ስላስተማራችሁ ወይ ፒፒቲ ላይ ስላለ ነው እንጂ ምናምን የሌላ ግቢ ተማሪ ሆናችሁ ይህን ቪዲዮ እያያችሁ ከሆነ እንደነት ጥያቄ የሚመጣበት ኬዝ በጣም ሬር ነው። ይህን ስቴፕ እኛውን አልተማርነውም። እኔ ሳነባቸው የነበሩ ፒፒቲዎች ላይም አልነበረም ያኔ ማለት ነው። ግን ስቴፑን እዚህ ጋር አለላችሁ። አንደኛው ሶርስ ኮድ እንትን ማድረግ ነው። ራይት ሶርስ ኮድ አይደለ ዶት ሲፒፒ ፋይል ትጽፋላችሁ እዚህ ጋር። አሁን እኛው አክቹሊ ፕሮግራሚዝም ላይ ነው እየተጠቀምን ያለ ነው አይደለ? ሜን ዶት ሲፒፒ ነው የሚለው። አንደኛ እሱ ነው። ሁለተኛ ኮምፓይል ያደርገዋል። ያንን ኮድ ኮምፓይል ማድረግ ማለት ኮምፓይለር ቼክ ሲንታክስ ኢረር፣ ከዛ ሲንታክስ ኢረር ከሌለው ወደ ኦብጀክት ኮድ ይቀይረዋል ማለት ነው። ይህን ስቴፕ አክቹሊ ብታልፉት ነው የሆነ እንትን አትበሉበት፣ ጊዜ አታጥፉበት። ፒፒቲ ያለችው ላይ ከሌለ አስተማሪዎቹ ሜንሽን ካላደረገው አምዴድ ሹር ይሄ ነገር አይመጣም። ኔክስት ኮምፓይል ካደረገው በኋላ ኔክስት ስቴፕ ምንድን ነው? ሊንክ። ሊንክ ማለት ያ ኦብጀክት ኮዱን እነዚህ የተጠቀምናቸው ኢምፖርት የተደረገ ላይብራሪዎች የሉ ኢምፖርት ኢንፑት አውትፑት ማትስ ከሆነ የማትስ ነገር ምናምን ኢምፖርት የተደረጉት የሉ እነሱን ኮምባይን ያደርጋቸዋል ማለት ነው ከኦብጀክት ኮዳችሁ ጋር ላይብራሪዎቹን። ከዛ ኤክስኪዩት ማድረግ ፕሮግራማችሁን ሁሉም ነገር ተደርጎ ራን መደረግ ማለት ነው። ስለዚህ ኤዲት፣ ኮምፓይል፣ ሊንክ፣ ኤክስኪዩት የምትለውን ስቴፕ ከያዛችሁ ችግር የለውም። አክቹሊ አሁን ፈተና ላይ ገብታችሁ ኮምፓይል ምን ነበር ምናምን ቢጠፋባችሁ ሰምቲንግ ለመጻፍ ሞክሩ፣ ባዶ አትታው። እሺ ሶ ኦል ፕሮግራምስ ካን ቢ ሪትን ኢን ተርምስ ኦፍ ስሪ ታይፕስ ኦፍ ኦል ፕሮግራምስ ካን ቢ ሪትን ኢን ተርምስ ኦፍ ስሪ ታይፕስ ኦፍ ኮንትሮል ስትራክቸር። ስለ ኮንትሮል ስትራክቸር የተናየ ነው ቻፕተር 3። አንደኛው ምንድን ነው? ይሄ እንትን ሉፒንግ አይደለ ወይ ደግሞ አይተሬሽን ያልነው። ሉፒንግ ማለት ፎር ሉፕ፣ ዋይል ሉፕ፣ ዱ ዋይል ሉፕ። ሁለተኛው ምንድን ነው? እነዚህ መጀመሪያ ላይ ናቸው ኤልስ፣ ኢፍ ኤልስ ምናምን ማለት ነው። አንዱስ ኮንትሮል ይሄ ስቴፕ ባይ ስቴፕ ኤክስኪዩት የሚያደርግበት ወይ ማለት ነው። አሁን ቢያንስ ሁለቱ አይጠፋባችሁም ፈተና ላይ አይደለ? አስተማሪው በቃ መልካም ከሆነ ሙሉ ይሰጣቸዋል። ግን የሚጠፋባችሁ ነገር አይደለም። አንደኛው ምንድነው ብለናል? ሪፒቲሽን ሉፖች ማለት ነው ወይ ደግሞ አይተሬሽን ያለው። ሁለተኛው ኢፍ፣ ስዊች፣ ዲሲሽን ሜኪንግ የተባሉት ማለት ነው። ስለነሱ በደንብ ቪዲዮ ሰርተናል አይደለ? ዲሲሽን ሜኪንግ፣ ኢፍ፣ ኤልስ፣ ስዊች ምናምን ማለት ነው። ሌላስ ሲኩዌንስ ኖርማሊ ዋን አፍተር አናዘር ኤክስኪዩት የሚደረገው ስቴፕ ባይ ስቴፕ ማለት ነው ሲኩዌንስ የሚባለው። እነዚህ ናቸው። አምስተኛው ጥያቄ ምንድን ነው? ዳሽ ሰሌክሽን ስቴትመንት ዩዝድ ቱ ኤክስኪዩት ለምሮ እዚህ መመለስ ራሱ ዳሽ ሰሌክሽን ስቴትመንት አለ። አሁን ሰሌክሽን ስቴትመንት ምንድን ነው? ሰሌክት አሁን ያየናቸው ሰሌክሽን ስቴትመንት ማለት ዲሲሽን ሜኪንግ ማለት ነው። ኢፍ ምናምን ናቸው ሰሌክሽን ስቴትመንት የሚባሉት። ዩዝድ ቱ ኤክስኪዩት ዋን አክሽን ዌን ኤ ኮንዲሽን ኢዝ ትሩ
ኦር ዲፈረንት አክሽን ዌን ዛት ኮንዲሽን ኢዝ ፎልስ። በጣም ቀላል ነው አይደለ? ኢፈርስ ማለት ነው በቃ ዋን አክሽን ዌን ኮንዲሽን ኢዝ ትሩ ኦር ዲፈረንት አክሽን ዌን ዛት ኮንዲሽን ኢዝ ፎልስ። ኤልስ ከሆነ ፎልስ ሲሆን ኤልስ ነው። መጀመሪያ ግን ኢፏን ቼክ ያደርጋታል ኮንዲሽኗ ማለት ነው። ኢፍ ኮንዲሽን ኢዝ ትሩ ኤክስኪዩት ፈርስት ብሎክ ኤልስ ሰከንድ ብሎክ። በቃ ይሄ ቀላል ነው፣ ደጋግመን ያየነው ነገር ነው አይደለ? ይሄስ አሁንም የአዲስ አበባ ዩኒቨርሲቲውን ሚድ ሳሰራችሁ ያየነው ጥያቄ እዚህም ተደገመ። ምንድነው? ኢረር አይደንቲፋይ ኤንድ ኮሬክት ዘ ኢረርስ ኢን ኢች ኦፍ ዘ ፎሎዊንግ ስፔስ ፕሮቫይድድ። እሺ ሶ ዋይል ሲ ሌስ ዛን ኦር ኢኳልስ ቱ 5 ከዛ ሰሚኮለን ከፈተ እንደዚህ ሰራ እንትን አለ። ምንድነው አሁን ከዚህ ስህተቱ? እቺ ከርሊ ብሬስ አለመኖሯ አለመዘጋቷ። ማንኛውም የተከፈተ ነገር መዘጋት አለበት ብለን ቪዲዮ ላይ አውርቻለሁ አይደለ? የምታስታውሱ ከሆነ ሶ ኢረሯ ምንድነች? እቺ ከርሊ ብሬስ ክሎዚንግ ማለት ነው። ይሄስ ሲኢን ቫልዩ ሲኢን ይሄ ልክ ነው ቫልዩ። እሺ ይሄ ምንም ኢረር አይታየኝም፣ እኔ ምንም ኢረር የለውም። ብቻ እስኪ መልሱን ስናየው ችግር የለውም። እዛ ላይ አስቀምጬ ከሆነ ቼክ እናደርጋለን። ኢፍ ጀንደር እንደዚህ ከሆነ ሲያውት እንደዚህ ኤልስ ዋት ታይል። ይሄ ነገር ደግሞ አንደኛ እሺ ሲንግል ላይን ስለሆነ ችግር የለውም እሱ ቢቀርም፣ ኤልስ ኢምፒቲ ነው፣ ምንም ኤልስ ብሎ ያስቀመጠው እንትን የለም ነው። እሺ ሲአውት ማን ኢንድል እዚህ ጋር ምንም እንትን አይታየኝም። ሲአውት ከዛ ወጣ ኢንድ ኦፍ ላይን ጀመረ። እዚህ ጋር ምንም የሚታየኝ እንትን የለም። ኦኬ የዚህ ኢረር አያችሁ አይደለች? እንትኗ ነች ኦፕሬተሯ ተገልብጣለች፣ ይቺኛው ማለት ነው። እዚህኛው ላይ ግን ምንም አይታየኝም። ይሄ ግን ወደዚህ መዞር አለበት ይሄኛው ማለት ነው። ይሄ አውትፑት ኦፕሬተር ነው አይደለ? ኢንሰርሽን ኦፕሬተር ግን ይገለበጣል። ሶስት ካሁን ሄደኒ ኮሬክትድ ሚሲንግ ከርሊ ብሬስ አይተናል። ይሄ ደግሞ ሮንግ ኦፕሬተር እንደዚህ ነው አይታችኋል። እኔ ራሱ ረስቻት ነበር። ይሄስ ኤልስ ሰሚኮለን ኢንድ ስቴትመንት። እሺ ኮሬክት። አዎ ይሄው እንትን የለውም ኔክስት ኤልስ ብሎ ምንም ያስቀመጠው እንትን የለም። ይሄ ደግሞ ሲንግል ላይን ስለሆነ ችግር የለውም ብለን አውርተናል ከዚህ በፊት። እንትን ባይኖረው እንደዚህ ከርሊ ብሬስ ባይኖረው እቺ ሲንግል ስለሆነች ያለ ከርሊ ብሬስም ብታስቀምጡ ችግር የለውም። ግን አሁን ሁለት ኢፍ ብሎ ሁለት በላይ ስቴትመንት ምናምን ሲሆን ከርሊ ብሬስ ከፍታችሁ መዝጋት አለባችሁ ኢፈርስም ቢሆን። እሺ ይሄኛውስ ነው? አዎ እዚህ ጋር ምንም ኢረር አላየሁም። ይሄኛው መሄዴ ግን እቺ እንዳስታውስ አድርጎኛል ማለት ነው። ፈተና ላይም እንደዚህ ነው። በቃ መረጋጋት ብቻ ነው የሚያስፈልጋችሁ። እሺ ኢፍ እሺ ይሄም ኢንተረስቲንግ ነገር ነው። ስንት ጥያቄ ነው የሚቀረን? ይሄኛውን ቪዲዮ መርዘሙ ነው እንግዲህ። እሺ ዋት ኢፍ ኤኒቲንግ ፕሪንትስ። እሺ ዋት ኢፍ ኤኒቲንግ ፕሪንትስ ዌን ኢች ኦፍ ዘ ፎሎዊንግ እሺ በቃ ያውን ግልጽ ነው። አስዩም ኤክስ እና ኤክስ 2 ዋይ 3 እንደሆነ አስዩም አድርጎ አለ። ኢኒሻላይዝ አደረግም ማለት ነው። ከዛ ምንም የማይወጣ ከሆነ ነቲንግ ብላችሁ እዚህ ጋር ጻፉ ነው ያሉት መምህሩ፣ እንደዛ አለ። ከዛ በኋላ ግን አውትፑቱን እዚህ ጋር መጽፉት ነው። ሶ ሲአውት ኤክስ ስንት ነው የሚወጣው? 2 ይወጣል። እዚህ ጋር ሲአውት 2 + 2 4 ይወጣል። በጣም ሲምፕል። በሲምፕል አስጀምሩት ሊያሳስቱ እናንተ ደስ እያላችሁ ልክ እዚህ ጋር ስትደርሱ ሊያስበሏችሁ እኮ ነው። ይሄስ ሲሆን አሁን እዚህ ጋር ነው ጨዋታው የሚጀምረው። የሚቸኩል ተማሪ ወይ ሳትተኙ ስትገቡ ምናምን መተሳሳቷት ወይም መነሳሳት ጥያቄ ማለት ነው። ልክ ወታችሁ ጓደኞቻችሁ የሚነግሯችሁ ምናምን አይነት ስህተት፣ በእንቅልፋችሁ ተኝታችሁ ምናምን ድጋሜ በቃ የሚያቃጥላችሁ አይነት ስህተት ማለት ነው። እዚህ ጋር ስትመጡ በቃ እንትን ስላለው ከብዶ ሳይሆን ያው ጀስት እንዳልኳችሁ እንቅልፍ ሳትተኙ ምናምን ስትገቡ የምትሳሳቱት ስህተት ነው። ያሁን ኮቴሽን ስላለው ምንድነው አውትፑታችን ኤክስ ኢኳልስ ቱ ምትል እራሷ ሶሪ እዚህ ጋር ፒዲኤፍ ስለሆነ ልጽፍበት ስሞክር እንትን አለ ስኬፕ። እሺ ሶ እቺኛው ምንም ትወጣው እቺ ራሷ እዚህ ኮቴሽን ውስጥ ያለችው ነገር ቁጭ ብላ ትወጣለች ማለት ነው። ይሄኛውስ ኮቴሽን ውስጥ ያለው ነገር ኢዝ ኢኳልስ ቱ 2 ይወጣል። ይሄ ይወጣ ማለት ነው። ኤክስ ኢኳልስ ቱ 2 ብሎ ይወጣልናል። እዚህ ጋር ኤክስ + 2 ማለት 5 ኢዝ ኢኳልስ ቱ ስፔስ አለ ኖቲስ አድርጉት። እሺ ስፔሷን እንዳትረሱ። ኢዝ ኢኳልስ ቱ 5 ይወጣል እዚህ ጋር በቃ በዚህ አሁን ይሄ ደግሞ ምንድነው? ነቲንግ ነው እዚህ ጋር ፕሪንት የሚደረገው ምክንያቱም ኮሜንት ነው። ኮምፓይለራችሁ ኢግኖር ነው የሚያደርገው። ይሄም ነቲንግ ነው።
ምክንያቱም እቺ ኒው ላይን ነው የምትባለው። እሺ ኒው ላይን ነው የምትባለው እቺ ነገር። ኒው ላይን ደግሞ ከሆነ ምንም የምታዩት ነገር የለም አይደለ? ኮምፓይለራችሁ እቺ የኢንድ ኦፍ ላይን የምትተካልን ነች። በዚሁ ልንገራችሁ ቪዲዮ ላይ ሜንሽን ካላደረኩት ኢንድ ኦፍ ላይን ማለት ነች። ነቲንግ ነው የሚወጣው ማለት ነው። ሰው አመለሳችንን ብናይ የዚህ ኤ ማለት 2 ነው ብለናል። ይሄስ 4 ነው ብለናል አይደለ? ይቺን ነው ይቺን ኮቴሽን ስላለች ትንሽ ከፍ አድርገው እንዴት ነገር እሺ። ከዛ እንደዚህ ሆና ከመሆን እሺ። ከዛ ኤክስ ኢኳልስ ቱ ይቺ ትወጣለች ብለናል። ግን ስፔሷን እንዳትረሷት። ገገማ አስተማሪ ከሆነ ደግሞ ያው ትበላላችሁ። ስፔሷን በሁለቱም በኩል እንዳትረሱ። ከነ ስፔሱ ነው ይሄ ኮቴሽን የሚወጣው። እዚህ ጋር ደግሞ ያው እንዳልኳችሁ 5 + 5 ነው የሚወጣው። ይሄስ ነቲንግ ኢንፑት ነው የሚጠይቀው። አላየነውም እንዴት ነገር ይሄ ነቲንግ ነው። አዎ እዚህ ጋርም ነቲንግ ነው። ሶስቱም ነቲንግ ነው የሚሆነው። ኒው ላይን ብላንክ ስፔስ ማለት ነው። ስለዚህ ፈተናችሁ ላይ ነቲንግ አስቀምጡ ስለሚል ነቲንግ አስቀምጡ ወይ ደግሞ ንገሩትም ኒው ላይን ነው ወይ ኢንድ ኦፍ ላይን ነው ምናምን በሉ ጻፉ። ግን ነቲንግን ብትሉ ኮምፓይለራችሁ ጋር ምንም አታዩም። ለዛ ችግር የለውም። ይሄ ማለት ነው ይሄ ነቲንግ ነው ምክንያቱም ኮመንት ነው። ይሄ ደግሞ ኢንሰርሽን ነው ነቲንግ ነው የሚወጣው ማለት ነው። እሺ ጂሰስ ረጅም ቪዲዮ መቅረጽ በጣም አዛ ነው፣ በጣም ይደክማል። እሺ ዲተርማይን ዘ አውትፑት ኦፍ ዘ ፎሎዊንግ ፍራግመንት ኦፍ ኮድ። እሺ ይሄ ደግሞ ምንድነው እንትን ነው የሚጠይቃችሁ አውትፑት የሚጠይቃችሁ። ይህም በጣም ሲምፕል አክቹሊ ሊያሳስት ይችላል፣ ግን ሲምፕል ነው። እዚህ ጋር አሁን እንትን ምናምን ተርነሪ ኦፕሬተር በቪዲዮ አሁን ይህን ቪዲዮ የአስቱ ሚድ ኤግዛም እያያችሁ ያላችሁ ልጆች ስለ ተርነሪ ኦፕሬተር ስፔሻሊ በደንብ ያስረዳውበት ቪዲዮ እንትን ላይ ነው የአዲስ አበባ ዩኒቨርሲቲ ሚድ ኤግዛም የተሰራበት ቪዲዮ ማለት ነው። ከዚህ በኋላ ኦር ከዚህ በፊት የተፖስተ ነው የሚሆነው። እሱ ጋር ሄዳችሁ ቼክ አድርጉት። እሺ ተርነሪ ኦፕሬተር አይ ሌዛን ኢኳልስ ቱ አይ ሌዛን ጄ ትሩ ከሆነ አይ ፕሪንት ትደረጋለች፣ ፎልስ ከሆነ ጄ ፕሪንት ይደረጋል ነው ባጭሩ። ኢፈልስን ነው የሚያቀልልን ነው እንጂ 8 ሰዓት ሊሆን ነው። እሺ እስኪ እዚህ ጋር መተን እንስራው። ምንድነው አውትፑታችን 10 መጣ። ለምን እንምጣ? ኢንት ሚን ማለት ዲክሌር ብቻ አረጋት፣ ኢኒሻላይዝ አረጋትም። አይ ኢኳልስ ቱ 10 ኢኒሻላይዝ አረጋት፣ ጄ ኢኳልስ ቱ 20 ኢኒሻላይዝ አረጋት አይደለ? ይሄ ነገር ኢኒሻላይዝ ተደረገልን፣ ዲክሌር ተደረገልን። ሶ ሚኒመም የምትባሏ ሚን ምንድነች አለ እዚች ጋር አይ ሌዛን ጄ ከሆነ ትሩ ከሆነ ተርነሪ ኦፕሬተር ልድገሙ። ይሄ ትሩ ከሆነ አይ ፕሪንት ትደረጋለች። ኢፍ ዚስ ኮንዲሽን ኢዝ ትሩ ማለት ነው። ይቺውን ብራኬት ውስጥ የከተትኳት ነገር ይቺ ኢፍ ዚስ ኮንዲሽን ኢዝ ትሩ ምን ፕሪንት ትደረጋለች? አይ ፕሪንት ትደረጋለች። ፎልስ ከሆነ እቺ ፕሪንት ትደረጋለች። እቺ ጄ ምን ነው የምትተካው? የኤልሷን ነው። እቺ ደግሞ የኢፏን ነው ማለት ነው ትተካለን። ሶሪ። ስለዚህ የሚን ቫልዩ ስንት ይሆናል? እዚህ ጋር ቼክ እናድርግ። 10 አለ 10 ሌዛን 20 ምንድነው? ትሩ ነው አይደለ? ካልተሳሳትኩ ሰዓቱ በጣም ሄዷል፣ ደክሞኝ ሊሆን ይችላል ከተሳሳትኩ። ስለዚህ ይሄ ምንድነው? ትሩ ነው ትሩ። ከዛ የቱ ፕሪንት ይደረጋል? አይ ይወስዳል ማለት ነው። ይሄ ነገር ኤክሴስ ይደረጋል ማለት ነው እዚች ጋር ያለችው ነገር። ስለዚህ ሚን ቫልዩአችን ስንት ሆነች? አይ ቫልዩ ስንት ነው? 10። ሚን ቫልዩአችን 10 ሆነች ማለት ነው። ሲያውት ሚን 10 ፕሪንት ተደረገች ኢንድ ኦፍ ላይ ማለት ነው። በቃ ይሄ ነገር ጂሰስ። ስለዚህ አውትፑታችን ምን ይሆናል? 10 ከዛ ኒው ላይን፣ ያው ኒው ላይን ምንም የምታዩት ነገር ስላልሆነ 10 ማለት ነው። ከዚህ በኋላ የሆነ ነገር ጽፋችሁ ቢሆን የምናየው ነገር ነው። ስለዚህ 10 ብቻ ነው የምትጽፉት ማለት ነው አውትፑታችን። እሺ ይሄ በጣም ሲምፕል ነው። አሁን የደገምነው ነው አይደለ? ሲያውት ኤክስ ይሄ ኮቴሽን ውስጥ ያለውን ነገር ቀስ ብላችሁ ተጠንቀቃችሁ እንደዚህ ታስቀምጡታላችሁ። ይቺ ነው ማለት ነው። ይቺ ማለት ይቺ ነች። ከመሆን እሺ ይቺ ማለት ምንድን ነው? ይቺኛዋ ነች። ከዛ ኤስ ኢኳልስ አለ። ከዛ ይቺኛዋ አለች። ኦኬ ይኸውና አውትፑት ማለት ነው ለሶስቱ። እዚህ ጋር ሊያሳስታችሁ የሚችለው ነገር ከላይ ወርታች መሄዱ ብቻ ነው። ክሊክ ካልሆነላችሁ ችግር የለውም። ኮሜንት ላይ ወይ ደግሞ ከዲስክሪፕሽኑ ሰፖርት ቦቱን ወይ ፐርሰናል አካውንቴንም ኢትዮ ፓንዳ ሰፖርት ምናምን የሚል ቻናሎች እና ቦት ይኖራል። ከዲስክሪፕሽን ወስዳችሁ ጠይቁኝ። እኔ ወይ አውቶማቲካሊ በእንግሊዝኛ የምትጠይቁኝ ከሆነ በአውቶማቲካሊ ይመለስላችኋል፣ ወይ ደግሞ እኔም ፐርሰናሊ ይመለስላችኋለሁ ማለት ነው። እና ፕራይቬትሊ ደግሞ ለስፔሻል ተማሪዎች
ፕራይቬት ግሩፕ ስላለ እዛ ላይም ጆይን አድርጋችሁ እንትን ማለት ትችላላችሁ፣ ማግኘት ትችላላችሁ ማለት ነው። የፈለጋችሁትን ሚድ ኤግዛም እንዳልኳችሁ። ሶ ይሄ ደግሞ እስኪ ፎር ሉፕ ፍሎ ቻርት በቃ አሁን እነዚህ ሁለቱን ኮዶች ማለት ነው ፍሎ ቻርት መሳል ስለማይመች እንትን ላይ ያስቀምጥላችኋለሁ። ይህም ፒዲኤፍ ሳስቀምጥ እዚህ ጋር አሁን ፍሎ ቻርት ለመሳል አይመችም አይደለ? ይሄ ጀስት ስቴፑ ነው ፍሎ ቻርት ስቴፕ ማለት ነው። ስለዚህ እኔ ምን አደርጋለሁ እዚህ ጋር መጥቼ ስልላችሁና ቴሌግራም ላይ አስቀምጥላችኋለሁ። ከዛ ማግኘት ትችላላችሁ ማለት ነው። ኢትዮ ፓንዳ ቴክ ቴሌግራሙም እንደዛው ነው። ዩዘር ኔሙ ኤግዛክትሊ ኢትዮ ፓንዳ ቴክ ነው። ኦፊሻል ምንም የተጨመረበት ነገር የለም። እዚህ ጋር ስቴፕ ባይ ስቴፕ እንትኑን ስዬ እዛ ላይ ያስቀምጥላችኋለሁ ከነ ኮድ ኤክስፕላኔሽን ኤቭሪቲንግ ከቴሌግራሙ ታገኛላችሁ ማለት ነው። ሶ ይመቻችሁ። ይሄን ያህል ከሰራን በጣም በቂ ነው። ብዙ ነገር እንዳገኛችሁበት አውቃለሁ እና እንዳልኳችሁ ብዙ ኢፈርት ያሳደርኩበት ነው። ቲፖችን፣ ትሪኮችን የግቢ ምናምን ሳይድ ሀስል እንዴት እንደምትሰሩ ምናምን ስለ ዲፓርትመንት ምርጫም አሁን ኮምፒውተር ሳይንስ ሶፍትዌር ብዙ ተማሪ ይምታታል። ስለሱም ቪዲዮ ልሰራላችሁ የምትፈልጉ ከሆነ ኤቭሪቲንግ በቃ ኮመንት ማድረግ ብቻ የሚጠበቅባችሁ። ይመቻችሁ።